አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም? እኔ የምለው የአንዳንድ ባለሀብት አመገም ጭቅጭቅ በጣም ይገርመኛል። ምንድን ነው የሚያባላው? ወንድሜ አንድ ቀን ሁለት ቀን ስራ ጠፋ ብለህ ከሰራተኛ ጋር ከገበያተኛ ከሁሉም ጋር ትባላለህ። ለምን ይሆናል ይሄ? አላህ ሱብሃነሁ ወተዓላ ቤት ሰጥቶሃል፣ ስራ ቦታ አለ፣ ለልጆች ገዝተህ የምታመጣበት፣ ለልጆች ዳቦ ገዝተህ የምታመጣበት የርስቅ ቦታ ከሰጠክ ለቤትህ ትኩስ እንጀራ ትበላለህ። ጤና አለ፣ አፊያ አለ። አላህ እኮ ሚስት አለ፣ ልጆች አለ አሉክ። አላህ ሳሊህ ያርግልህ። ግን አላህ ሱብሃነሁ ወተዓላ ከጸጋዎች ጸጋ ከዋለላቸው ሰዎች እኮ አንዱ እኮ አንተ ነህ። ግን ምን ዋጋ አለው? አላህ ሱብሃነሁ ወተዓላ የሰጠህን ጸጋ እንዳታይ ግን በጥቁር ቦርሳ ዳቢሎስ ከኋላ አስጭነዋል። የሌሎች ካንተ በላይ ያሉትን ከፊት ለፊት ያሳይሃል። በቃ ያንተን ጸጋ ከነሱ ጋር ስታነጻጽረው ያንስብሃል ማለት ነው። ለነሱም የሰጠው አላህ ለአንተም ይሰጥሃል። ሰብር አድርግ። አንድ ቀን ገበያ ከሌለ ስራ ቦታ ከሰራተኛ ጋር መጨቃጨቅ፣ ከገበያተኛ ጋር በስልክ በቃ ምንድን ነው ያዙኝ ልቀቁኝ አመገም። እንደዛው ስትባላ ስትንጫነጭ ውለህ ሌሊት ትገባለህ። አንድ ብለህ ቤት ስትገባ ከቤት ሰራተኛ ጋር ትጨቃጨቃለህ። ሲቀጥል ከሚስት ቀጥሎ ከልጆች ምን ታርግ? ሚስትህ እኮ ርስቅ ሰጪ እኮ አይደለች። ሚስትህ የልጆች እናት ነች። በአንተ ስም የሚጠሩ የልጆች እናት እኮ ነው እንጂ ርስቅ እኮ ልሰጥ አልችልም እኮ። ርስቅ ሰጪ ነሽ። ኻሊቁ ሰማዋት ወልአርድ የሰማይና የምድር ባለቤት እሱ ብቻ ነው ርስቅ የሚሰጠው። በዛችሁን ሌሊት በዛችሁ ቀን እኮ ማንኛውም ሰው እኮ ነገ እዚህ ቦታ ሄዳለሁ ብሎ ትኬት ሊቆርጥ ይችላል፣ በአላህ ፍቃድ ማለት ነው። ግን ማታ በዚህ ሰዓት ተኝቼ በዚህ ሰዓት እነሳለሁ ብሎ ትኬት ቆርጦ ቢተኛ ሰው አለ? የለም። ወላሂ መተኛትም መነሳትም እሱ ነው። በዛችሁ ሌሊት እኮ ያንተ መጨረሻው እኮ ልትሆን ትችላለች። ቤተሰቦች አዝኖ ለአላህ ብሎ አውፍ ሊሉ ይችላሉ። ሌላው ሴት አግኝቶ አውፍ ይልሃል፣ አንተ ሴት አግኝተህ አፍ ታስደርጋለህ። ተቂላህ ሀቢቢ አላህን ፍራ። ተው፣ አትጨቃጨቅ፣ አትንጫነጭ። ገበያ የለም አንድ ቀን ሁለት ቀን ገበያ አጣው ብለህ አመገም አይልቀቅብህ። ሰብር አድርግ። ሁሉ ነገር በሰብር ነው። አንተ እኮ ቀን የበላኸውን ምግብ ማታ ቢቀርብልህ እኮ አሁንም ይሄንን ነው እንዴ የምበላው እኮ ብለህ ልትጨቃጨቅ ትችላለህ። ምሳ ግን ጠግቦ ሳይበሉ ለራት ደግሞ የሚያስቡ አሉ ዳዎች። የበታችህን እይ። ገበያ ከሌለ አባትና እናት ዱዓ አስደርግ። ለኔ ቢጤ ሰደቃ ስጥ። ጠዋት ስትወጣ ሱብሂ ሰገድ እናውጣ። ሐስቡላህ ወኒዕመል ወኪል ብለህ ውጣ ከቤት። ስታገኝም አልሐምዱሊላህ፣ ስታጣም አልሐምዱሊላህ። ሁሉም ነገር በሰብር እኮ ነው። ስለተጨቃጨቅ፣ ስለተሳደብ፣ ስለተቆጣቁ ምንም የሚቀየረው ነገር እኮ የለም። በጭቅጭቁ ቁጥር እንደዛው የሰይጣን ማዕት ይሰበሰብብሃል እንጂ ምንም የምትሰበስበው ነገር እኮ የለም። በመጨቃጨቅ እኮ ማንም ሀብት አካብቶ እኮ አያውቅም። ርስቅ ሰጪም እሱ ነው። አንድ ቀንም እኮ በአንተ ኃይል እኮ ሰርተህ እኮ ገብተህ አታውቅም። እሱ የፈቀደውን ነው ሰርተህ የምትገባው። ይህንን ማወቅ አለብህ። አፎን እና ልብን እንድል ይገባል። አላህን